ሰላም እንዴት ናችሁ እንዴት ቆያችሁ እንዴት ሰነበታችሁ እንግዲህ ከባለፈው ቪዲዮያችን በመቀጠል ዛሬም በቀጣይ ቪዲዮያችን ተገናኝተናል ማለት ነው እንግዲህ ይሄ ቦታ ማለት ከ2000 ዓመት በፊት ጀምሮ ቲያትር ሲታይበት የነበረ ነገር ግን ለብዙ ዓመታት ባፈር ተቀብሮ የነበረ ቦታ ነው ማለት ነው ስለዚህ በዚህ ጉብኝታችን ይሄ ቦታንም ሄደን እናያለን ማለት ነው ስለዚህ በዚህ ቪዲዮያችን ዛሬ የምናየው የ2000 ዓመት በላይ የቆየ የቲያትር ማሳያ የነበረ ቦታ ነው ይሄ ቦታ ማለት በሮማን ኢምፓየሮች የተገነባ ትልቅዬ የቲያትር ማሳያ የነበረ ቦታ ነው ስለዚህ ይሄ ቦታ ላይ ሄደን ሁለት የተለያዩ ማሳያ የነበሩ ስቴጆች ነበሩት እነዛ ቦታዎች ላይ በጣም ብዙ ሺህ ህዝብ ያ ማለት ከአንደኛው 3000 ሌላኛው ደግሞ 10000 ሰው ድረስ ማስተናገድ የሚችል የነበረ የቲያትር ማሳያ ቦታዎች ናቸው ማለት ነው ስለዚህ እነዚህ ቦታዎች ከሮማን ውድቀት በኋላ የሆነ ያክል ጊዜ በጣም ቦታው በሳርና በመሬት ተሸፍኖ ማንንም ሳያቀው ያ ቦታ እንደዚህ አይነት ነገር ማሳያ እንደነበር ራሱ እስከማይታወቅ ድረስ ጠፍቶ ነበር ያ ቦታ ማለት ነው ስለዚህ ከሆነ ዘመን በኋላ ደግሞ ያንን ቦታ ድጋሚ አውጥተው ልክ አሁን በመናየው መንገድ እንደዚህ ሆኖ ድጋሚ ለተለያዩ ለፕሮግራም ማቅረቢያዎች ለተለያዩ ኢቨንት ማዘጋጃዎች እንዲሆን አርገው ለጎብኝ ክፍት አርገው አስቀምጠውታል ማለት ነው ስለዚህ ይሄ ቦታ ነው ዛሬ የምንሄደው ይሄ ቦታ ሄደን ያ ቦታ ላይ ያሉ ነገሮች በሙሉ ዞር ያልናያለን ማለት ነው በመቀጠል ደግሞ እዛው አካባቢ ደግሞ ስለ ቦታው የሚያሳይ ትልቅ ሙዚየም አለ ስለዚህ ሙዚየም ላይ ደግሞ ገብተን ምን አለ የሚለው የዛንዴ ከድሮ ጀምሮ ሲሰሩት ጀምሮ ምን አይነት መሳሪያዎች ተጠቀሙ ነበር የሚል የተለያዩ ነገሮችን የሚያሳይ ቦታ ስለሆነ እዛ ቦታም ገብተን ደግሞ እናያለን ማለት ነው መልካም ቆይታ ይሁንልን አሁን ቀጥታ የምንሄደው ወደ ቦታው ሄደን ጉብኝታችንን እንጀምራለን ማለት ነው መልካም ቆይታ እዛው እንገናኝ ሰላም እንዴት ናችሁ እንግዲህ አሁን የካቴድራል ወይም የቤተክርስቲያን ጉብኝታችን ጨርሰን አሁን ያለው የጥንት ያው የሆነችው የሮማ ቲያትር ሲያቀርቡበት የነበረ ወይ ደግሞ የውጭ ጋዘሪንጋቸው ሲያደርጉበት የነበረ ትልቅ የስኩዌር ነገር ነው ይሄ ስኩዌር የተገነባው ግን ከክርስቶስ ልደት በፊት ማለት ነው ያ ማለት በ15 ቢሲ አካባቢ የተገነባ ትልቅ የአዳባይ ቲያትር ማሳያ ነገር ነው ያ ቦታ ሁለት ቦታዎች አሉ አንደኛው 3000 ሰው ማስተናገድ የሚችል ነው ሁለተኛው ደግሞ እስከ 10000 ሰው ማስተናገድ የሚችል ማለት ነው ሁለቱም አንድ ቦታ ናቸው ነገር ግን አንደኛው በዚህ በኩል አለ አንደኛው ደግሞ በሌላ በኩል አለ አሁን ሁለቱንም ደግሞ ዞር ያልኩ ያሳያችሁና ከዛ ደግሞ ቦታ ላይ የተደረጉ ነገሮች ሌሎች ነገሮች አሳያችኋለሁ ስለዚህ አሁን ያለነው የዛ ቦታ ግቢ ውስጥ ነው ማለት ነው በአንደኛው ሳይድ ወይም በዚህኛው በኩል የትልቁ የቲያትር ማሳያ አለ በተቃራኒው ሳይድ ደግሞ በአንደኛው ይሄ ቀጥታ ፊት መሃላቸው ላይ ያለ መንገድ ነው ይሄ አሁን የምታዩት መንገድ ማለት ነው በዚህኛው በኩል ደግሞ የትንሿ 3000 ሰው ሰርቭ ማድረግ የሚችለው የቲያትር ማሳያ ቦታ አለ ማለት ነው ስለዚህ አሁን 3000 ማሳያው ጋር ቀድሜ ሄጄ ከዛ በኋላ ወደ 10000 ማሳያው ጋር ሄጄ አሳያችኋለሁ ማለት ነው እንግዲህ እንዳልኳችሁ ይሄ ቦታ የተገነባው በ15 ቢሲ አካባቢ ነው የተገነባው ይሄ ማለት የድሮ ጊዜ የሮማን ኢምፓየር ወይ ደግሞ የሮማን ኢምፓየር እስከዚህ ድረስ ግዛት ነበራቸው ያ ማለት ይሄ አሁን ያለንበት የሊዮን ከተማ የሮማን የዛን የነበረው ንጉስ ወይ ደግሞ የአንደኛው የሮማን ኢምፓየር አንደኛው ክፍል መቀመጫ የነበረች ከተማ ነች ሊዮን ይሄ ከተማ እዚህ በነበረችበት ጊዜ ከተማው ከተመሰረተች በኋላ እንደዚህ አይነት ነገሮች ብዙ ነገሮች ገንብተዋል ይሄ የምታዩት ባይዜ በጣም እንትን ነው ይሄ ድንጋይ ላይ የተገነባ ነገር ነው ልክ እኛ ሀገር ላይ የፋሲል ጉብኝታችሁ ከሆነ የፋሲል ግንብ አይነት ነገሮች ናቸው አብዛኛው ነገር ብታዩት ማለት ነው እዛ ግቢ ያላችሁ ነው የሚመስላችሁ ራሱ ልክ የሆነ እንትኑ ነገር ግንቦቹ ምናምን ድንጋዮቹ ስታዩ አብዛኛው ከሱ ጋር የሚመሳሰል ነገር አለው ነገር ግን ይሄ ቦታ ቅድም እንዳልኳችሁ ቲያትሮች የሙዚቃ ግጥም ምናምን የሚዘጋጅበት የነበረ ቦታ ነው ይሄ ቦታ ሁለት ቦታ ነው ያላቸው አንደኛው ለአነስላለ ጋዘሪንግ ወይ ደግሞ ለአነስላለ ፕሮግራም ያ ማለት ደግሞ ይሄኛው አሁን ከፊት ምንናዮችኛው ማለት ነው ይሄ ማለት እስከ 3000 ሰው ድረስ ማስተናገድ የሚችል የአደባባይ ቲያትር ማሳያ ነገር ነበረ ከፊት እንደምታዩት ስቴጁ አሁን ራሱ በጣም ብዙ አይነት
ፕሮግራሞች ይደረጉበታል የሙዚቃ ሊሆን ይችላል የቲያትር የተለያዩ ነገሮች ይቀርቡበታል ሶ እነዚህ ቦታዎች አሁንም ሰመር ሲመጣ ሁሌም ፕሮግራም ያዘጋጃሉ ማለት ነው ይሄኛው መታየቱ ሙሉ አሁን የሆነ ፕሮግራም ስላለ ለሱ እየተዘጋጀ ያለው ስቴጅ ነው መታየቱ ሶ ስቴጁ የነበረው ድሮም የነበረው ዛጋ ነው ነገር ግን አሁንም ደግሞ በዛው መንገድ ምንም እንትኑ ሳይነኩት ነገር ግን የእንትኑ የቦታው እንትኑ በተበቀ መንገድ እንደዚህ ያረጉ ፕሮግራም ያዘጋጁበታል ማለት ነው ስለዚህ አሁን ደግሞ በዛች በኩል በተቃራኒው ሳይድ ደግሞ በዛ በኩል ሌላ የአምስት ወይም የ10000 ሰው የሚችለው ወይ ደግሞ 10000 ሰው የሚያስተናግደው ቦታ በዛ በኩል ነው ያለው ሶ እሱ ጋር ሄደን እሱን አሳያችኋለሁ ማለት ነው አሁን ወደዛ እንሄድ እስቲ በሌላኛው በኩል ደግሞ በዚህ በኩል ያለው የትልቁ የቲያትር ማሳያ የነበረው ያ ማለት እስከ 10000 ሰው ድረስ መያዝ የሚችል የነበረ ቦታ ነው ሶ ይሄኛው ቦታ በጣም ለብዙ አመታት ባይዘው መሬት ላይ ተቀብሮ ቆይቶ ነበር ይሄ ማለት የዛኔ በ15ኛው ቢሲ ከተገነባ በኋላ የሮማኖች ያንን ቲያትር ያቀርቡበት የነበረ የተለያየ ነገሮች ያደርጉበት የነበረ ቦታ ነው ሶ ከዛ በኋላ ግን ምን ሆነ ለከነሱ የሮማን ኢምፓየር ፎርም የሚያደርግበት በሚወድቅበት ጊዜ ይሄ ቦታ ያው ለብዙ ጥቅም አይውልም ነበርና ከዛ በኋላ ደግሞ መሬት ሸፍኖት አብዛኛው ቦታ ላይ የእንትን ሆኖ ነበር ምንድነው ከአግሎት አይሰጥ ነበር ለብዙ ጊዜ ሶ ያ ቦታ ሶ ስለዚህ ለብዙ አመታት ያ ማለት እስከ 1800 ድረስ ምንም አገልግሎት እየሰጠ ነበር ወይም ደግሞ በመሬት ተሸፍኖ እዚህ ጋር እንዳለም እንደዛ አይነት ነገር እንደነበረም አብዛኛው ሰው አያውቅም ነበር ነው የሚባለው ሶ ከዛ በኋላ ግን የሊዮን ከተማ እድገት አስመልክቶ ከተማው ሪዴቨሎፕ በሚደረግበት ጊዜ ያኔ ነው ድጋሚ የተለያዩ ነገሮች ሰዎች ከተማውን ለማሳደግ በሚቆፈርበት ጊዜ ቦታው ላይ የተለያዩ ድንጋይ ነገሮች ሲያገኙ ነው አርኪኦሎጂስቶች ድጋሚ ጥናት በማድረግ ያ ቦታ እንደ አዲስ እንደዚህ ክፍት ሆኖ ለተለያዩ ፕሮግራም ማቅረቢያነትና እንደዚሁ ደግሞ ለጎብኚ ክፍት ሆኖ እንዲቀመጥ የተደረገው ከ1800 በኋላ ከዛ በኋላ ደግሞ ስፔሻሊ ደግሞ በ1930 ምናምን አካባቢ ነው እንደ አዲስ ይሄ ሁሉ ነገር ከመሬት ወጥቶ ለጉብኝት ክፍት ሆኖ ለማንኛውም ሰው መጥቶ እንዲጎበኘው ክፍት የሆነው ማለት ነው ሶ አሁን ያው ይሄኛው ትልቁ ላይ ራሱ ቀደም ትንሹ ላይ እንዳሳየኋችሁ ይሄ ትልቁ ላይ ራሱ ፕሮግራም አለ ሶ ፕሮግራሙ ራሱ እንደምታዩት የነበረው ነገር እንዳይለቅ አርጋው ነገር ነው የሚሰሩት ሶ ስቴጁ በመታዩበት ጊዜ የሆነ የድሮ ነገር ነው የሚመስለው መሃል ላይ ያለው ነገር ብታዩት ማለት ነው ሶ እነዚህ ነገሮች የድሮ የነበራቸው ነገር ሳይለቁ ነገር ግን አሁንም ያ ቦታ ላይ ሰው እንዲዝናናበት ፕሮግራም እንዲያቀርብበት ያረጋሉ ማለት ነው ስለዚህ በዚህ መንገድ ሰው ያለውን የሂስትሪውን እየጠበቀ ያ ነገር ደግሞ ለተለያዩ ለቱሪስት ክፍት ያረጋ አሁንም ደግሞ ሰው አካባቢ ላይ ያለው ሰው ደግሞ መጥቶ ፕሮግራሙን እንዲያቀርብ እንዲዘጋጅ ማንኛውም ነገር እንዲያቀርብበት ያረጉ በዚህ መንገድ ጠብቀውት ቆይቷል ማለት ነው ሶ ይሄ ቦታ ማለት እንግዲህ ከ2050 በላይ የአመት ሆኖታል ማለት ነው ሶ በጣም የቆየ ቦታ ነው በጣም ታሪካዊ የሆነ ቦታ ነው ማለት ነው ስለዚህ ማንኛውም ሰው እዚህ ሊሆን ሲመጣ አንደኛ መጎብኘት ካለበት ቦታ አንዱ ይሄኛው ነው ማለት ነው ከዚህ ሆናችሁ ደግሞ ስታዩት ከተማው ሙሉ ነው የምትታየው በትኛው ቦታ ሆናችሁ ቅድም ራሱ ያየነው የካቴድራሉ ባይዘው አጠገብ ነው እዚሁ ነው ያለው ቤተክርስቲያኑ የማርያም ቤተክርስቲያን ያልኳችሁ ራሱ ያው እዚህ ጋር አለ በከላይ ቅርብ ነው ኦልሞስት 400 ሜትር ምናምን ቢሆን ነው በእግር ወክ ስታረጉ ሶ ቤተክርስቲያኑ አለ ከዛ በኋላ ግን ከዚህ ሆናችሁ ግን ማንኛውም ቦታ ከተማውን ማየት ትችላላችሁ ማለት ነው አንደኛ ከተማውን መረጣት የሚባለው ከላይ ሆናችሁ ጠላትን ቢመጣ ደግሞ ህዝቡንም ከተማውን ለማየት እንዲመቻቸው ብለው ነው ብዙ ነገሮቻቸው ተራራው አካባቢ ሲገነቡ የነበረው ይባላል ሶ ይሄን ይመስላል የዚህኛው ቦታ ጉብኝታችን ማለት ነው አሁን ከዚሁ በመቀጠል ወደ ሙዚየሙ ገብተን ሙዚየሙ ላይ ትንሽ አንዳንድ ነገሮች ምን ይመስሉ እንደነበረ ዛኔ እሱን አጭር የሆነ ነገር አሳይቻችሁ መልሳለሁ ማለት ነው አሁን ቀጥታ ወደ ሙዚየሙ እንግባ ማለት ነው
አሁን እንግዲህ ያለነው የሙዚየሙ ማለት ነው ቅድም ያልኳችሁ የሙዚየም እዛ ገብተናል ማለት ነው ስለዚህ ይሄ ሙዚየም የዚህ አሁን ያየነው የቲያትሩ ብቻ ሳይሆን የከተማዋ ሙሉ ሂስትሪ የሚያሳይ ሙዚየም ነው ይሄ ፊት ለፊት የምናየው ይሄ ቅርጽ ከ3ኛው ሴንቸሪ ጀምሮ የነበረ ነው ተብሎ ይታመናል ይሄም የተገኘው ቅድም እንዳልኳችሁ ቦታው ሙሉ ተሸፍኖ ስለነበረ በ1800 በኋላ ወይም በ19ኛ ክፍለ ዘመን ከተማው ያው ሪዴቨሎፕ በመተሆነበት ጊዜ ነው የዛኔ ከቁፋሮ ውስጥ የተገኘ ይሄ ከቁፋሮ ውስጥ የተገኘ ቅርጽ ነው ይሄ የምታዩት ማለት ነው ስለዚህ ልክ እንደዚህ አይነት በጣም ብዙ የተለያዩ ነገሮች አሉ ይሄ ሙዚየም ውስጥ ማለት ነው ከሮማኖች የዛኔ በሚኖሩበት ጊዜ ምን አይነት የህይወት ስታይል ይተቀሙ ነበር እንዴት ነበር ኑሮአቸው የሚል ሙሉ ነገር የሚያሳይ ሙዚየም ነው ከመዋቢያቸው ጀምሮ ለመገበያ የሚጠቀሟቸው የነበሩ ማንኛውም አይነት ቀን ተቀን የኑሮአቸው ማንኛውም ነገር ለመፈጸም ይጠቀሙባቸው የነበሩ ቃዎች ራሱ እዚህ ሙዚየም ውስጥ ተቀምጠው እናገኛቸዋለን ማለት ነው ድሮ ያው እንደሚታወቀው ልክ ቴክኖሎጂ እንደዚህ ባላደገበት ጊዜ የሚጠቀሟቸው የነበረ ለማንኛውም ለምሳሌ ህንጻ ለመስራት ሊሆን ይችላል ምግባቸው ለማዘጋጀት ሊሆን ይችላል ለተለያየ ነገር ይጠቀሟቸው የነበሩ እቃዎች ወይ ደግሞ ከቦታው የተገኙ ሌሎች ደግሞ ያንን የሚመስሉ እቃዎች ደግሞ ተቀምጠው ታገኛላችሁ ማለት ፊት ለፊት እንደምታያቸው የነዛ አይነት እቃዎች ናቸው እንዴት የመመገቢያ እቃዎች ሊሆን ይችላል እንዴት ይሰሩ እንደነበረ ከጭቃ እንዴት ይሰሩ እንደነበረ መመገቢያቸው ምን ይመስል እንደነበረ እንዲሁም ደግሞ ምግብ ለማብሰል ሊሆን ይችላል ለተለያዩ ነገሮች ተጠቅመባቸው የነበሩ ነገሮች የሚያሳዩበት ክፍል ማለት ነው ከዚህ በተጨማሪ ደግሞ ሌሎች በጣም ብዙ ነገሮች አሉ እንዴት የህንጻ ጥበባቸው ምን ይመስል እንደነበረ ሌሎችም ነገሮች የኑሮ ሁኔታቸው በሙሉ የሚያሳዩ የተለያዩ አይነት የዛን የጊዜን ሊያሳዩአቸው የሚችሉ ነገሮች ሙሉ ያስቀመጡበት ክፍል ነው ማለት ነው እዚህ ፊት ለፊት ራሱ እንደምታዩት እንዴት ሞልድ ያደርጓቸው እንደነበረ ውስጣቸው ያለው ጽሁፋቸው ራሱ ሳይቀር አንዶቹ አለ የዛኔ በምን አይነት አርት ነበር እቃዎቻቸው ላይ ያስቀምጡ የነበረው የሚሉ ነገሮች ሙሉ የሚያሳዩ ነገሮች አሉት ከዛ ተጨማሪ ደግሞ የህፃናት መጫወቻ የነበረው ይሄ ቶይ ነው የሚባሉት እንደዚህ አይነት ነገሮች ራሱ አይቻለው ይሄ ሙዚየም ውስጥ ከነዛ ሁሉ ነገሮች ሙሉ እዚህ ተቀምጠው የዛኔ ኤግዛክትሊ በዛ ዘመን ምን ይመስሉ እንደነበረ ሙሉ ነገር የሚያሳያችሁ የሙዚየም ነው ማለት ነው እንደምትችጋ መመገቢያ ነገሮች ናቸው እዚህ ጋር የሆነ ካፕ ነገሮች እንዲሁም የምግብ ማቅረቢያ ነገሮች ይታያሉ ከዛ በተጨማሪ ደግሞ በጣም ብዙ ሌሎች ነገሮች አሉ ይሄ ፊት ለፊት የምታዩት ደግሞ የፈረስ ቅርጽ ያለው ነገር ነው የነበረ እዛ የተገኘ ውስጥ መሬቱ ሲቆፈር የተገኘ አንደኛው የቅሪተ አካል ነው የሚባለው የቅሪተ አካል አይባልም እንደዚህ አይነት ነገሮች ሲሆን እንደዚህ አይነት የተገኙ ነገሮች ናቸው ይሄ ፊት ለፊት የምናየው ደግሞ በሙሉ ከህንጻ ጥበብ ጋር የተገናኙ ነገሮች ናቸው የግድግዳ ላይ ምን አይነት ጽሁፍ ነበራቸው ወይ ደግሞ የህንጻዎቻቸው ግድግዳ ላይ ምን አይነት ጽሁፎች ይኖሩ ነበር ህንጻዎቹ ሲገነቡ ራሱ ምን አይነት ድንጋይ ነበር ወይ ደግሞ የነበሩ ዛን ብሎክ አይነት ነገሮች የተቀመጡ አሉ ልክ የዛኔ ከሲቆፈር የተገኙ የዛኔ ተጠቀሙባቸው የነበሩ ወይ ደግሞ ሲገነቡ በምን አይነት መንገድ ይገነቡ እንደነበረ የሚያሳዩ የተለያዩ የብሎክ አይነቶች ደግሞ የፍርስራሽ አይነቶች ማለት ነው እዚህ ፊት ለፊት እንደምታዩት እንደዚህ አይነት ነገሮች ናቸው በሙሉ ማለት ነው ከዛ በተጨማሪ ደግሞ እነዛ ግድግዳዎች ላይ ደግሞ የነበሩ ጽሁፎች ድረስ ሳይቀሩ እዚህ ተቀምጠዋል በዛ ጊዜ ምን አይነት ጽሁፍ ስታይል ተጠቀሙ እንደነበረ ግድግዳቸው ላይ ምን አይነት ነገር ይጽፉ እንደነበረ ተጨማሪ ደግሞ በጣም ብዙ ከህንጻው በተጨማሪ ደግሞ የጽሁፍ እንትናቸው ደግሞ ያስቀምጡላቸዋል እዚህኛው ክፍል ላይ ማለት ነው ይሄ በዚህኛው በኩል ደግሞ የምታዩት የዛኔ የነበራቸው የህንጻ ጥበብ የሚያሳዩበት ክፍል ነው
በጣም ብዙ አሉ እንደዚህ አይነቶች ነገር ግን ይሄኛው ግን በዛ በኩል የሚታይ ነገር አለ ይሄኛው አሁን ያለ ምን ማሳያችሁ ቦታ ግን ኤግዛክትሊ እነሱ ሲኖሩ የዛኔ በምን አይነት መንገድ ይኖሩ እንደነበረ የሚያሳዩበት ማለት ነው ወይ ደግሞ የመሪዎቹ የነበሩት ሰዎች በምን አይነት ቤት ይኖሩ እንደነበረ ከዛ በተጨማሪ ደግሞ የነሱ አገልጋይ የነበሩ ሰዎች ሌሎች ለነሱ ስራ የሚሰሩላቸው የነበሩ ሰዎች ይኖርባቸው የነበረ ክፍሎች ራሱ ያሳያቸዋል ይሄ ግን ኤግዛክትሊ እነሱ ሲኖሩ በምን አይነት ቤት ይኖሩ እንደነበረ የሚያሳይ ምስል ማለት ነው ስለዚህ እንደዚህ አይነት በጣም ብዙ ነገሮች አላቸው በሩሙ በጣም ተጨማሪ በጣም ሰፊ ነገሮች አሉ እኔ ግን ቪዲዮ እንዳይረዝም ብዬ ነው አጠራርጌ ይሄኛው ፓርት ብቻ ሳይያችሁ ስለዚህ የዛሬ ቪዲዮአችን እዚህ ላይ እንጨርስና በቀጣይ ቪዲዮ ደግሞ ሌላ ቪዲዮ ይዤላችሁ መለሳለሁ ማለት ነው መልካም ጊዜ መልካም ቆይታ ይሁንላችሁ እንግዲህ ቻናላችን ሰብስክራይብ ላይክ ኮሜንት ማድረግ አትርሱ ቻው